አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባለፈው በክፍል ዝግጅታችን አላህ መላእክቱን ጠርቶ ስላወጀው ዜና፣ ስለ አደም መፈጠር፣ መላእክት ለአደም ስገዱ ስለመባላቸውና ስለ ኢብሊስ እምቢተኝነት ተመልክተናል። ውድ ፕሮግራማችን ተከታታዮች ወደ ቻናላችን እንኳን ደህና መጣችሁ። በዛሬው ዝግጅታችን ደግሞ አደም ጀነት ስለመግባቱ፣ ሐዋ ስለመፈጠሯ፣ ኢብሊስ ሴራውን ስለመጀመሩና ያቺ አሳሳች ዛፍ ሁሉን ነገር ስለመቀየሯ በዝርዝር የሚያስረዱ ነጥቦች ከቁርአንና ከሐዲስ በማጣቀስ እናቀርባለን። የአደም ጀነት መግባት። አደም ከአራት አይነት አፈር በተቦካ ጭቃ ተፈጠረ። በአላህ ሩህ ተነፋበት፣ አይኑን ከፈተ። ለመጀመሪያ ጊዜ ከአፉ የወጣው ቃል አልሐምዱሊላህ የሚል ነበር። ህይወቱን አላህን በማመስገን ጀመረ። ከዚያ አላህ አደምን ጀነት አስገባው። ጀነት ቃል የሚገልጹት አይደለም። አይን ያላየው፣ ጆሮ ያልሰማው፣ ልብ ያላሰበው ነው ጀነት። ይህን በተመለከተ ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል። ቡኻሪና ሙስሊም እንደዘገቡት አላህ እንዲህ ይላል፣ ለሙእሚናን ባሮቼ አይን ያላየችውን አዘጋጅቻለሁ፣ ጆሮ ያልሰማውን አዘጋጅቻለሁ፣ የሰው ልጅ ልብ ያላሰበውን አዘጋጅቻለሁ። አደም እንዲህ በተገለጸው ጀነት ውስጥ ነበር። ሁሉን ይበላል፣ ሁሉን ይጠጣል፣ ሁሉን ያደርጋል። አንድ ነገር ብቻ እንዳያደርግ ታዟል። አደም እንዳትበላ የተባለው ዛፍ። አላህ አደምን ጀነት ውስጥ ያለውን ሁሉ በነፃነት ብሉ፣ ነገር ግን ወደዚህ ዛፍ አትቅረቡ አለው። ያ ዛፍ ግን ምን ነበር? ምን አይነት ዛፍ እንደሆነ በእርግጥ አናውቅም። ቁርአን አልነገረንም። ይህ ሚስጥር ነው በማለት ይናገራሉ ሙስሊም ሊቃውንት። በእርግጥ የዛፉ ምንነት አስፈላጊ አይደለም። አስፈላጊው ነገር የአላህ ትዕዛዝ ነው። አላህ አደምን ፈትነው ነበር። አላህን ትታዘዛለህ ወይስ የራስህን ፍቃድ ትከተላለህ? ይህ ፈተና ዛሬም ለእኛም ለአደም ልጆች የተሰጠ ነው። ሁሉም ቀን አለ። የእናታችን ሐዋ መፈጠር። አደም ጀነት ውስጥ መኖር ጀመረ። በዙሪያ ሁሉ ነገር ነበር፣ ግን ብቸኛ ነበር። አላህ ቁርአን ውስጥ ሱረቱን ኒሳ አንቀጽ 1 ላይ ይህን ይነግረናል። እናንተ ሰዎች ሆይ ያንን ከአንዲት ነፍስ ወይም ከአደም ፈጠራችሁን፣ ከእርሷም መቀናጇን ሐዋን የፈጠረውን፣ ከእነርሱም ብዙ ወንዶችና ሴቶች የበተነውን ጌታችሁን ፍሩ ይላል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በበኩላቸው ይህንን አስረግጠው ነበር። ሙስሊም ውስጥ ሴቷ ከጎን አጥንት ተፈጠረች። ጎድን አጥንት ጎባጣ ነው። ቀጥ ለማድረግ ብትሞክር ትሰበራለች። ስለዚህ እንዳለ ተዋት ማለታቸውን ተዘግቧል። በዚህ ነብዩ ሰለላሁ ዐለይሂ ወሰለም ንግግር ውስጥ ትምህርቱ ምንድን ነው? ሴቷን ልትለውጣት አትሞክር፣ ልትሰብራት አትሞክር፣ እንዳለች ውደዳት፣ ተቀበላት ማለት ነው። አደምና ሐዋ ጀነት ውስጥ ደስተኛ ሆነው መኖር ጀመሩ። የኢብሊስ እቅዱን መጀመር። ኢብሊስ ከጀነት ተባሯል። ሲባረር ለራሱ ቃል ገብቷል። ቃሉን ወደ ተግባር ለመቀየር ጊዜ ይጠብቅ ነበር። እናታችን ሐዋ ከተፈጠረች በኋላ እድሉን አገኘ። ቁርአን በሱረቱ አዕራፍ አንቀጽ 20 ላይ ይህንን የሰይጣን ተግባር ይነግረናል። ሰይጣን ከሀፍረተ ገላቸው የተሸሸገውን በእነርሱ ሊገልጽባቸው በድብቅ ንግግር ጎተጎታቸው ወይም ወሰወሳቸው የሚለው ቃል ትምህርት አለው። ወስዋስ ማለት ቀስ ብሎ ሳይታወቅበት የራሱን መጥፎ ሐሳብ በማስገባት ማስገባት ነው። ኢብሊስ ወደ አደም እና ሐዋ ቀጥታ አልመጣም። ቀስ ብሎ መጣ። ጓደኛ መስሎ መጣ፣ አማካሪ መስሎ። ይህም በተመለከተ ቁርአን በሱረቱ አዕራፍ አንቀጽ 20 ላይ እንዲህ በማለት ይቀጥላል። ጌታችሁም መላእክቶች እንዳትሆኑ ወይም ከዘላለም ነዋሪ እንዳትሆኑ እንጂ ከዚች ዛፍ አልከለከላችሁም አላቸው።
በዚህም ኢብሊስ ሐሰት ተናገረ። ይህ የሐሰት ንግግር ግን ጣፋጭ የሚመስል ነበር። ሐሰቱ ምክንያታዊ ይመስል ነበር። ልብ በሉ። ዛሬም ኢብሊስ እንዲሁ ነው እያደረገ ያለው። ሐሰቱን ጣፋጭ አድርጎ ያቀርባል፣ ኃጢአቱን ምክንያታዊ አድርጎ ያሳያል። ዛፉን በሉ። ኢብሊስ የተንኮል ስራውን ጀመረ። አደም እና ሐዋን አታለላቸው። እናም በአላህ የተከለከሉትን ዛፍ ፍሬ በሉ። ቁርአን ሱረቱል አዕራፍ አንቀጽ 21 ላይ ይህንን ይነግረናል። እኔ ለእናንተ በእርግጥ ከሚመክሯችሁ ነኝ ሲልም አማለላቸው። ኢብሊስ ሐሰትን በአላህ ስም ማለ። አደምና ሐዋን በአላህ ስም ሲምል እውነት መስሏቸው ተታለሉ። ቁርአን ሱረቱል አዕራፍ አንቀጽ 22 ላይ ይቀጥላል። በማታለልም አዋረዳቸው። ከዛ ፊትም በቀመሱ ጊዜ ሀፍረተ ገላቸው ለሁለቱም ተገለጠላቸው። ተንኮለኛውና መሰሪው ኢብሊስ የነገራቸው እውነት መስሏቸው የተከለከሉትን የዛፍ ፍሬ በሉ። ወዲያው ልብሳቸው ወደቀ። ሀፍረተ ገላቸው ሲታያቸው ፈሩ፣ አፈሩ። ይህን ገላቸውን ለመሸፈን ከጀነት ቅጠል በላያቸው ላይ ይደርቱ ጀመር። ይሁን እንጂ የለበሱት ቅጠል ሰውነታቸውን ሊሸፈን ቢሞክሩም ነፍሳቸውን አልሸፈነም፣ ህሊናቸውን ሊሸፈን አልቻለም። በውስጣቸው የነበረው ሀፍረትና መሸማቀቅ ሊሸፈን አልቻለም። ተጸጽቶ መመለስ። ይህ ከሆነ በኋላ አላህ አደምን ጠራ። ከዚህ ዛፍ አልከለከልኳችሁምን? ሰይጣን ለእናንተ ግልጽ ጠላት ነው አላልኳችሁምን? አላቸው። አደምና ሐዋ ከፈጣሪያቸው ፊት ቆሙ። ታላቅ ሀፍረት አደረባቸው። ልባቸው ደነገጠ። በዚህ ጊዜ ሁለቱም ተጸጸቱ። ይህም በተመለከተ ቁርአን በሱረቱል አዕራፍ አንቀጽ 23 ላይ እንዲህ በማለት ይናገራል። ጌታችን ሆይ ነፍሶቻችንን በደልን፣ ለእኛ ባትምር ባታዝንልንም በእርግጥ ከከሳሪዎች እንሆናለን አሉ። ይህ ዱዓ የጸጸት ዱዓ ነው። አደም ጥፋቱን ተቀበለ፣ ሌላውን አልወነጀለም። ምህረትን ከአላህ ጠየቀ። አላህ ምህረትን አደረገ። ቁርአን ሱረቱል በቀራ አንቀጽ 37 ላይ ይህንን ይነግረናል። አደምም ከጌታው ቃላትን ተቀበለ። በእርሱ ላይ ጌታው ጸጸትን በመቀበል ተመለሰ። እነሆ እርሱ ጸጸቱን ተቀባይ አዛኝ ነውና። ውድ ቻናላችን ተከታታዮች እዚህ ላይ ያገኘነው ትምህርት ምንድን ነው? አደም እና ሐዋ ኃጢአት ሰሩ፣ በጌታቸው ፊት ተጸጸቱ፣ ምህረት አገኙ። አላህ ምህረትን ያደርጋል ሁሌም ለሁሉ። የአደምና የሐዋ ወደ ምድር መውረድ። አደምና ሐዋ የተከለከሉትን ዛፍ ፍሬ በመብላታቸው አላህ ዘንድ ቀርበው ጸጸታቸውን ገለጹ። አላህም ምህረት ቢያደርግላቸውም ተጨማሪ ነገሮችም ነበሩ። ይህንን በተመለከተ አላህ በቁርአን በሱረቱል አዕራፍ አንቀጽ 24 አላህ ከፊላችሁ ለከፊላችሁ ጠላት ሲሆኑ ውረዱ፣ እናንተ በምድር ላይ እስከተወሰነ ጊዜ ድረስ መርጊያ መጠጊያ አላችሁ አላቸው። ከዚህ በተጨማሪ ሱረቱል አዕራፍ አንቀጽ 25 ላይ ደግሞ በእርሷ ላይ ትኖራላችሁ፣ በእርሷ ላይ ትሞታላችሁ፣ ከእርሷ ውስጥ ትወጣላችሁ አላቸው። በዚህም አላህ ውሳኔ መሰረት አደም እና ሐዋ ወደ ምድር ወረዱ። ኢብሊስም ወረደ። ይህ ቅጣት አልነበረም። ይህ ከጅምሩ አላህ ያቀደው እቅድ ነበር። በዚህ ወቅት አደም እና ሐዋ ተለያዩ። አደም ለዓመታት ሐዋን ፈለጉ፣ አጧቸው፣ አለቀሱ፣ ጸለዩ። በመጨረሻ አረፋ የተባለ ስፍራ ላይ ሁለቱ ተገናኙ። አረፋ ቅዱስ ስፍራ ነው። በዚህ ምክንያት ሐጃጆች በአረፋ ሜዳ ላይ ይቆማሉ። ያ ስፍራ የፍቅር ስፍራ ነው። ውድ ቻናላችን ተከታታዮች አደም እና ሐዋ ምድር ላይ ህይወት ጀመሩ፣ ልጆች ወለዱ። ከዚያስ በክፍል 4 ጠብቁን። ጀዛኩሙላሁ ኸይረን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።